ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዲሁም ለመጀመሪያ ጊዜ ወደዚህ ቻናል የመጣችሁ እንኳን ደህና መጣችሁ እያልኩኝ ዛሬ ደግሞ ይዤላችሁ የመጣሁት በጣም ቆንጆ የሆነ የኬክ አሰራር ነው። በጣም በቀላል ግብአት ምንም አይነት ሱፐር ጋርቶ ሳልጠቀም ቆንጆ ውስጡ ንፍት ያለ ስፖንጅ የሆነ እንዲሁም ደግሞ ለተለያየ ፕሮግራም እንዲሁም ለቤታችን ብንሰራው በጣም ቆንጆ የሆነ የኬክ አሰራር ነው። ቪዲዮን እስከመጨረሻ ድረስ እንድትከታተሉ እየጋበዝኳችሁ ላይክ፣ ሼር ማድረጋችሁንም አትርሱ። አዳዲሶች ደግሞ ሰብስክራይብ እያደረጋችሁ አብራችሁን ሆኑ። ወደ ስራው ገባለሁኝ። ስራውን ስጀምር እንደተመለከታችሁት 4 እንቁላል ነው የተጠቀምኩት። ከፍሪጅ ወጥቶ ቅዝቃዜውን በደንብ የለቀቀ ቢያንስ ለ1 ሰዓት ያህል ደጅ የሆነ ቀዝቃዛ እንቁላል እንዳትጠቀሙ። በመቀጠል ደግሞ 3 የቡና ሲኒን የተጠቀምኩት ሱካር ጨምሬያለሁኝ። 1 ማንኪያ የሻይ ማንኪያ ቫኒላ፣ ዘይት ደግሞ ግማሽና ሩብ ነው የተጠቀምኩት መለኪያው ለአንድ ሩብ ጉዳይ የሚያህል ማለት ነው። በመቀጠል ቤት ውስጥ ባለን የኤሌክትሪክ መምቻ በደንብ እንመታዋለን። ከለሩን ቀይሮ ልክ ክሬሚ እስከሚመስል ድረስ በደንብ እንመታዋለን። እንዲህ ስንመታው በጣም ውጤቱ በኋላ ላይ በጣም ቆንጆ ይሆናል። ምንም አይነት እንዳልኳችሁ ሱፐር ጋቶ አልተጠቀምኩም፣ ግን እንቁላሉን በደንብ እንደዚህ መትቼዋለሁኝ። በደንብ እንዲህ ስንመታው ውስጡ ልይት ነው የሚለው፣ በጣም ቆንጆ ነው የሚሆነው። በመቀጠል በእርጎ ነው የምጠቀመው። እርጎ 1 ሙሉ 500 ግራም የሚይዘውን ጨምሬበታለሁኝ። እርጎውንም ስንጠቀም ከፍሪጅ እንደወጣ ቀጥታ አንጠቀመውም። ቢያንስ ለ1 ሰዓት ለ2 ሰዓት ደጅ አስቀምጠነው ቅዝቃዜውን በደንብ መልቀቅ አለበት። ከዛ በዛው በእርጎ ዕቃ ግማሽ ውሃ ጨምሬያለሁኝ፣ ለብ ያለ ውሃ ቅዝቃዜውን የለቀቀ። በመቀጠል ደግሞ ዱቄት ነው እየጨመርኩ ያለሁት። እንደምትመለከቱት ዱቄት 5 ኩባያ ጨምሬያለሁኝ። 5 ኩባያ ዱቄት እንደዚህ ንፍት አድርጌ ነው የጨመርኩት። በመቀጠል 3 ማንኪያ የሾርባ ማንኪያ የበቆሎ ዱቄት ጨምሬያለሁኝ፣ ትንሽዬ ጨው። በመቀጠል ደግሞ 2 የሾርባ ማንኪያ ቤኪንግ ፓውደር ጨምሬበታለሁኝ። እሱን እንግዲህ እንደዚህ ሁሉንም ከጨማመርኩኝ በኋላ በእጅ መምቻ ደግሞ እንደዚህ መታዋለሁኝ። ከዚህ በኋላ ኤሌክትሪክ መምቻ ስንጠቀም ብዙ ጊዜ ያስተኛብናል። ስለዚህ ከኤሌክትሪክ መምቻ እንደዚህ በእጅ መምቻዎች ብንጠቀም ቆንጆ ነው። የመጀመሪያውን ውህዶች በኤሌክትሪክ ከመታን በኋላ ቀጣይ ያለውም እንደዚህ በእጅ መምቻ መተን ሊጡ የዚህን ያህል ደረጃ ሲሆን በቂው ነው። መጋገሪያ ዕቃችንን ዘይትና ዱቄት እንቀባውና እንደዚህ እንግዲህ መጋገሪያ ዕቃችን ላይ ገልብጠን አየሩን በደንብ ማስወጣት አለብን። እኩል የሆነ ቆንጆ የኬክ ውጤት በኋላ እንድናገኝ አየሩን በደንብ እናስወጣዋለን። አየሩን በደንብ ካስወጣን በኋላ እንደ መጋገሪያችን አይነት መጋገሪያውን ቀድመን ቢያንስ ለ10 ደቂቃ የሚያህል ሞቅ አድርገን ወደ መጋገሪያ ቤታችን እንከታለን። አይተን እያየን እንደ መጋገሪያችን አይነት ሁልጊዜም እንደምለው አብስለን እናወጣዋለን። እስከዛ ደግሞ በስሎ እስከሚወጣ ድረስ ሎሚ እናዘጋጃለን። ሎሚ ከላይ የምቀባው ነው። በጣም ቴስቱንም በጣም ቆንጆ ያደርገዋል። እንዲሁም ደግሞ ከላይ የምንፈልገውን አይነት ዲኮር ለማድረግ ይጠቅመናል። የምጠቀመው ሎሚና ሱካር ነው። 2 ማንኪያ ሱካር ጨምሬበታለሁኝ። ሎሚ ተለቅ ያለው ሎሚ ካገኛችሁ 1 ሎሚን በቂ ነው። የኔ ትናንሽ ሎሚ ስለሆነ 3 ሎሚ ነው የተጠቀምኩት። የዚህን ያህል መጠን ሎሚና ሱካር አድርገን በጥብጠን እናዘጋጅና ልክ ኬኩ እንደዚህ እንደወጣ በትኩሱ ከላይ እንቀባዋለን። የሚገርመው ቴስቱን በጣም ቆንጆ ነው የሚያደርገው። በትኩሱ ስንቀባው ደግሞ ወደ ውስጥ በደንብ ይገባና የሎሚው ጣዕም በጣም ቆንጆ ጣዕም ይኖረዋል። የተለያዩ አይነት እንትኖችን መቀባት ይቻላል። ለምሳሌ እንደ መልመላት፣ ቸኮሌት የተለያዩ ነገሮችን መቀባት ትችላላችሁ። ግን እንዲህ በሎሚ ስትሰሩት ደግሞ የተለየ ጣዕም አለው። ሞክሩት፣ ትወዱታላችሁ። ቀብቼ ከጨረስኩ በኋላ እንግዲህ እኔ እንደዚህ ዲኮር አድርጌዋለሁኝ። በፈለጋችሁት ነገር ዲኮር ማድረግ ትችላላችሁ። ቤት ውስጥ ባለውና በሚቀላችሁና በምትወዱት ነገር ዲኮር ማድረግ ትችላላችሁ። እኔ በዚህ መልኩ ዲኮር አድርጌዋለሁኝ። በጣም ቆንጆ ነበረ። አጋጣሚ ሰው ጋር ይዤው የሚሄደው ነበር። በጣም ነው ሁሉም ነው የወደደው። ሞክሩት እናንተም። ቆርሼ ደግሞ ሳሳያችሁ በጣም 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 ውስጡ ሶፍትና ደስ የሚል ጣዕም ያለው ቆንጆ የኬክ አይነት ነው የሆነው። ይህን ይመስላል እንግዲህ ተመልካቾቼ። በስሎ ሲወጣ ሲቆረስ ይህን ይመስላል። በጣም ቆንጆ ነው። ጣዕሙን በጣም ምርጥ ነው። እንደምታዩት እዚህ ላይም ስፖንጅ ሆኖ ውስጡ በደንብ የከፈተ ነው።
ምንም አይነት ሱፐር ጋቶ ሳንጠቀም እንግዲህ አብዛኛውን አሁን ሱፐር ጋቶ ስንጠቀም ነው እንደዚህ አይነት ኬክ የሚዋጣልን። ግን ይሄ ምንም አይነት ሱፐር ጋቶ የለውም። በጣም ቆንጆ ነው፣ ሞክሩት። እናንተ ደግሞ የበለጠ አድርጋችሁ እንደምትሞክሩት እርግጠኛ ነኝ። የዛሬ ስራ ይሄን ይመስላል። ስራዬን ከወደዳችሁት ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም ኮሜንታችሁን አስቀምጡልኝ። በቀጣይ ስራ እስክንገናኝ ድረስ ሰላም ሁኑልኝ።